የውድቀት መጀመሪያ ጸሎት ማቋረጥ ነው። የውድቀት መጀመሪያ ማለት ነው። ብፁዕ ወቅዱስ አቡነ ሽኖዳ የተናገሩት አለ። ያለ ጸሎት ከሚያገለግል ሰው ይልቅ ያለ አገልግሎት የሚጸልይ ሰው ይሻላል ብለው። ያለ አገልግሎት የሚጸልይ ሰው ይሻላል። ቅዱስ ጎርጎርዮስ ዘኑሲስ ሲናገር ምን ይላል? መምህር ከሆንክ ጸልይ፣ መምህር ከሆንክ ጸልይ፣ ከጸለይክ ደግሞ መምህር ነህ ይላል። ስለዚህ በዓለም ላይ ጎርጎርዮስ ምን ይላል? መምህር የሚባለው የሚጸልይ ሰው ነው ነው። ትልቁ መምህር የሚባለው የሚጸልይ ሰው ነው። ጸሎት የነገር ሁሉ የቅድስና ሁሉ በር ነው። ነገር ሁሉ በጸሎት ተጀምሮ በጸሎት ያልቃል። ጥፋትም ከማይጸልይ ሰው ላይ ነው የሚደርሰው። ጸሎት እኮ ምን ማለት ነው? በእውነቱ ማለት ነው። ብፁዕ አቡነ እንድርያስ ምን ብለው ሲያስተምሩ ሰምቻለሁ። ጸሎት ሸክም የሌለው መሳሪያ ነው ይላል። ሸክም የሌለው መሳሪያ። አሁን ሰው የወታደሮቹ የሚይዙት መሳሪያ ትከሻ መንጥሎ ይጥላል አይደለም? ጸሎት ግን ሸክም አለው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ምን ሸክም አለ? አይቆረቁር አይጎረብጥ። እያሄደ ግን ሰይጣንን ግንባር ግንባሩን የሚል ማለት ነው። ግንባር ግንባሩን የሚል የጠላትን አንደበት የሚያስር አውሬዎችን ወደ በግነት የሚለውጥ የሚያራራ ይሄ ጸሎት ነው። ስለዚህ ጸሎት እንዲያቋርጥ ያደርገዋል። አላችሁ እግዚአብሔር ከሁላችን ጋር ይሁን። ያጠራጥረዋል፣ ተስፋ ያስቆርጠዋል፣ ኃጢአት ያሰራዋል። አሰርቶ ሲያበቃ አንተ እንግዲህ ደሞ መካሪው ነው ይቀርባል። ያሳስትና በጎን ደሞ መካሪው ነው ይመጣል። አይ ዲያብሎስ እግዚአብሔር ይለት ሆነ ይመጣና ምንድነው የሚለው? አንተ እንግዲህ ይረባል ብለህ ነው የምታስብ። እንግዲህ ይኸውላችሁ ማለት ፊት ምዕመን እያለ እንደዚህ ያደረግ ዛሬ ቆብና ቀሚስ አድርገህ ይናል። እንግዲህ በምን ልትማር ነው አንተ ይለዋል ማለት ምን ቀረህ? እንግዲህ ያልሰራው የለኩ በሁሉም መንገድ በድላል። እንግዲህ አንተ እግዚአብሔር ውጣ ይለዋል። ቀቢጸ ተስፋ ይጥልበታል ማለት ህሊናውን ቀዝቃዛ ያደርገዋል። ከዚህ በኋላ ጸሎቱ ይበርድበታል። መጽሐፍ ሲመለከት ይበርድበታል። ተስፋውን ያጣል። ቅዳሴው ተራ ነገር ይሆንበታል። ኪዳን ማስደረስ ተራ ነገር ይሆንበታል። አቁጣሮው ተራ ነገር ይሆናል። ወኔውን ይነሳዋል ማለት ነው። ጸሎት ማለት እግዚአብሔርን ማናገር ነው። እንደ ጸሎት ማቋረጥ ያለ ሞኝነት የለም። እንዴት ሰው እግዚአብሔርን ያህል ንጉሥ አናግረኝ ብሎ እየጠበቀው እንዴት ያን አቋርጦ ይውላል? እና የእግዚአብሔር ቤተሰቦች እኔ ዛሬ በእግዚአብሔር ስም የምማልዳችሁ በእውነት ምንድን ነው ካላችሁኝ፣ ጸሎት እንዳታቋርጡ። ትልቅ ነገር በእውነቱ ማለት ነው። እናት የልጇን ንግግር ከምትጠብቀው በላይ እግዚአብሔር እኛን በማለዳና በመታ ጸሎት እኛን ለማዳመጥ ደስ ብሎት ይጠብቀናል። ማለዳ እግዚአብሔር እኛን ይጠብቃል። ተነስተን እንድንጠራው አባታችን ሆይ እንድንለው። ይሄ ነው ጸሎት። የምግባራት ሁሉ እናት ናት። የጦርነት ሁሉ መጀመሪያ ናት ጸሎት። ዲያብሎስ እንደ ጸሎት አድርጎ የሚጠላው ስነ ምግባር የለም። ጾም ሊሆን ይችላል፣ ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል፣ ቸርነት ሊሆን ይችላል፣ የዋሃት ሊሆን ይችላል፣ በጎነት ሊሆን ይችላል፣ ገርነት ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ሰላም ሊሆን ይችላል፣ መጠወተርስ ሊሆን ይችላል፣ ሰማዕትነት ሊሆን ይችላል፣ ምንኩስና ሊሆን ይችላል፣ ማስቀደስ ሊሆን ይችላል። ሁሉም ነገር ይሁን ሰይጣን እንደ ጸሎት አድርጎ የሚጠላው ምግባር ጥሩ ስራ የለም። ለምን ሲባል ከእግዚአብሔር እያስፈቀደ ስለሆነ ማለት ነው። አልቦ ግብር ዘያፈቅር ሰይጣን ከመአይድጎ ጸሎት። ጸሎት ሰይጣን እንደ ጸሎት ማስቋረጥ አድርጎ የሚወደው በጎ ስራ የለም ይላል። ሰይጣን በጣም ትልቁ የሚወደው ስራ ምንድነው? ጸሎት ማቋረጥ ነው። ጸሎት ማቋረጥ ጸሎትን ለምን ሲባል እስመ እሳት ይወፅእ እማፉሁ ለዘይጸልይ፣ ከሚጸልይ ሰው አንደበት እሳት ይወጣልና፣ ወያውዕዮ ለሰይጣን፣ ሰይጣንንም ያቃጥለዋልና፣ ወይ ደጉጾ አይኑንም ይወገዋልና፣ እስመ ጉድብ ውእቱ ባህቤሁ፣ ጸሎት በሰይጣን ዘንድ የተሳለ ጦር ነው፣ አይኑን ያጠፋዋል። ስለዚህ ሰይጣን ጸሎትን አይወድም። ወበይንተዝ ተመልከቱ ያከብድ፣ ይሄ ቅንድብን አክብዶ እንቅልፍ ያሰኛል። ጸሎቱን ያስቋርጠዋል። የሚያቋርጥበት ልዩ ልዩ መንገዶች ነው ያሉት። አንዳንድ ጊዜ የማንዘልቀውን በጣም ብዙ ጸሎት በማስጀመር ከዚያ በኋላ ሰልችቶ እንድንተወው በማድረግ
ሌላ ጊዜ ደግሞ በምንጸልይበት ጊዜ ሐሳባችን ይበትንና ሐሳቤ እየተበታተነ የምጸልየውን ጸሎት እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጠው ማድረግ። በጣም እንዴት ያለ ጠቢበኛ እኮ ነው። ሐሳባችን የሚበትነውም እሱ ነው። ሐሳቤ ስለተበተነ እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጥም የሚያደርግ ደግሞ እሱ ነው። ሶስተኛ ደግሞ ጸልየህ ምን አመጣህ፣ ጸልየሽ ምን አመጣሽ ብሎ ደግሞ ጸሎት እንድንተው ያደርገናል። ይሄን ያህል ጸለይክ፣ እግዚአብሔር እኮ አንተን አይወድህም፣ ጥያቄህን ቢወድህ ኑሮ ይመልስልህ ነበረ ብሎ ደግሞ ጸሎትን እንድናቋርጠው ደግሞ ያደርጋል። እኛ ምስጋና የምንፈልግበት ምክንያት ባህሪያችን የተነቀፈ ስለሆነ ነው። ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። አንድ ሰው ቅዱስ እየሆነ ሲሄድ ምስጋና ለምን እንደሚያስጠላው ታውቃላችሁ? ምስጉን የሆነውን የእግዚአብሔርን መልክ እየመሰላት ስለሚሄድ ነው። እግዚአብሔር በባህሪው ምስጋና የሚያስፈልገው አይደለም። ለምን? ምስጉን ነው። የሰው ልጅ እየበቃ ሲሄድ ምን ይሆናል? ብፁዕ ይሆናል። ብፁዕ ማለት ንዑድ፣ ክቡር፣ የተከበረ ክቡር ነው። ስለዚህ አንተ አታከብረው፣ ራሱ ክቡር ስለሆነ። ቅዱሳን እየበቁ ሲሆዱ ምስጋና፣ ውዳሴ ከንቱ የሚያስጠላቸው ክቡር ስለሆኑ ነው። ለብርሃን አታበራለትማ፣ ለሽቱ ሽቱ አትረጨው፣ እሳትን አታነድለትም፣ ሙቀት አትጨምርለትም፣ በረዶን ቅዝቃዜ አይጨመርለትም። ለክቡር ክብር አይጨመርለትም። ክብር ስለሌለው ነው ሰው ክብር የሚፈልግ። ክብር የሚፈልግ ሰው ክብር የሌለው ነው። እግዚአብሔር ግን መልካም ነው። ለምን? ሰላም አያስፈልገው፣ ሰላም ነው። የሚያፈቅረው አይፈልግ፣ ፍቅር ነው። የሚያመሰግነው አይፈልግ፣ ምስጉን ነው። የሚሰጠው አይፈልግ፣ ባለጸጋ ነው። የሚፈርድለት አይፈልግ፣ ዳኛ ነው። የሚያስታምመው አይፈልግ፣ ሕይወት ነው። እግዚአብሔር ምንም ሳይፈልግ ብቻዬን ልኑር፣ ለእኔ ምን ያስፈልገኛል? አንዳንድ ሰው ሲኮራ አይታችሁኛል? ሲኮራ አይታችሁ ምንድን የሚለው? ምንህ እንደሆንኩ ታውቃለህ ግን ኩንቲ ተኮር የሚለው። እስኪ ከኔ ተለይተህ ሞክረው። እንደዚህ የሚለው አስፈላጊ ነኝ ብለው እና እኔ ለአንተ ብዬ ነው። እኔ ሁሉን ማድረግ እችላለሁ፣ ብቻዬን መኖር እችላለሁ። የምታየው ነው ሁሉ አለ። እነ እንትና አብሬ ሄደን ኑር እያሉኝ ነው። ተቻው ነው። እኔ አንተን ስለመረጥኩ ነው። ለአንተ ብዬ ነው፣ ስለምታሳዝነኝ ይመጻደቃል። እኔ በራሴ መቆም የምችል ሰው ነኝ ይላል። እግዚአብሔር ግን ምንም ሳይፈልግ ዓለምን መፍጠሩ መልካም ነው። ምንም ሳይፈልግ ዓለምን መፍጠሩ ሁሉ ሲሆን እሱ ምንም የሚፈልገው ሳይኖር አይ ይሄንን ነገርማ የእኔ መልካምነትማ ልፍጠርና ለፍጥረት ልስጠው ማለቱ ይሄ እግዚአብሔር መልካም ስለሆነ ነው። እግዚአብሔር መልካም ነው። እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው። መጽሐፍ የመልካም ነገሮች ምንጭ ነው እግዚአብሔር። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር የመልካም ነገሮችን ሁሉ የፈጠረ ነው። መልካሙ ሁሉ የእግዚአብሔር ነው፣ ክፉ ሁሉ የዲያብሎስ። እግዚአብሔር መልካም ነው። በመልካምነቱ ነው መልካም ነገሮችን የፈጠራቸው። ፍጥረት የመልካምነቱ ምንጭ ነው። ከዚያ ውስጥ መካከል ለሰው ልጅ ያደረገው የፍጥረት እንክብካቤ፣ በፍጥረት ጊዜ ለጥቃቅን እንስሳት የሰጣቸው ጥበብ፣ ለቀበሮ ብልህነትን፣ ለርግብ ደግነትን፣ ከጠላቶቻቸው እንዴት እንደሚያመልጡበትን ነገር፣ ለሚዳቋ ፍጥነትን ሰጥቷታል። ፍጥነትን ባይሰጣት አንበሳን ሩጣ አታመልጠውም። ላይጥ ጉድጓድ በቆፈርን ሰጥቷታል። ባይሰጣት ከድመት እንዴት ብላ ታመልጥ ነበር? ጉድጓዷን ቆፍራ እኮ ነው። እንዲሁም የገጠሩ ሰው ሲተርት እኛም አውቀናል፣ ጉድጓድ ምሰናል አለች ነው የሚባል። ጉድጓዷ ሆና እኮ ነው ድመት ላይ የምትቀልደው እያለች ያርጋችሁ። አይጥን የሚጠብቅ አምላክ አይገርማችሁም? ይህ እኮ መልካም ጉድጓድ መቆፈርን ማን ዩኒቨርሲቲ ነው የተመረቀችው? እግዚአብሔር እኮ ነው ያስተማራት። አይጥ እንዴት እንደምትጠበቅ የሚያስብ እንደሱ ያለ መልካም ምናል። እውነቴ እኮ የምነግራችሁ ሰውን ቢጠብቅ አይደንቀኝም። አይጥ ሆይ ጉድጓድሽን ቆፍረሽ ድመት ሲመጣብሽ አምልጭ ብሎ ጥበብ የሚሰጥ አምላክ እሱ እግዚአብሔር ነው። አሁን እዚህኛ ውዳሴ ማርያም ስናደርስ ማታ ከሰዓት በዚህ በዛፉ ላይ ጠልጠል የሚሉ የሆኑ እንደ ዛፍ ላይ የሚወጡ ነገሮች አሉ፣ እንደ ድመት የሚመስሉ። አሁን ለነሱ ደግሞ ምን የሰጣቸው ለምንድን ነው? እነ ውሻን እንዲያመልጡ ነው። ለነዚህ ዛፍ መውጣትን፣ ለወፎች እሳ መብረርን ቢሽከረከሩ ድሮ እባቡ ተምዘግዝጎ ይወጣቸዋል። እባቡ ደግሞ መብረር አይችልም። ለወፎቹ መብረርን ሰጣቸው። እንዲህ ግርማ ለፍልፈሉ ጉድጓድ በማስል ለሽኮኮዎቹ ዛፍ ውስጥ መሆኑን ለኤሊ ሰውነቷን ሽፋን አድርጎ ፍጥረትን ሁሉ አድርጎ የሚንከባከባቸው። አሁን እነዚህ ሁሉ ምን ሊያረጉለት ነው? እኔ እኮ የሚገርመኝ እኮ እሱ ነው። እንዲሁ ሌላው ይቅር አይጥ እኮ የምታጠፈውን ጥፋት አሁን መጽሐፍ ቅዱስ ትበላለች። እሷ የራሱን መጽሐፍ ሰማይና ምድር ያልፋል ቃል አያልፍም ያለውን መጽሐፍ ሄዳ እየበላች እሷን ይጠብቃል። እንዲህ አይገርማችሁም? ለጉንዳን ጉልበትን ሰጥቶ ጥበባቸውን አድርጎ ክረምት እንደዚህ አድርጎ ክረምት በጋ ሸክፎ ክረምት እንዴት አይምሮ የላቸው እንዴት አድርጎ ነው የሚመግባቸው? አንተ ሰነፍ እኔ ነገሌ አያስተምረኝም አትበል። የምትታበይ ከሆነ እግዚአብሔር እንኳን ሰውን ጉንዳንን መምህር አድርጎ ይሾምብሃል ብሎ ቅዱስ ዮሐንስ አፈወርቅ። ጉንዳን ለሰው ልጅ መምህር ነው። አንተ ታካች ሂድና ጥበብን ከገብረ ጉንዳን ተማር ብሏል ሰሎሞን። ምግባቸውን በበጋ ያከማቻል። አንበጣውን ስታዩት መሪነትን ከአንበጣ ተማሩ ተብለን ተነግሮናል። አንበጣ በምንድን ይመራ? በአንድ አውራ ነው የሚመራ። በአንድ ዝም ብሎ በመንጋው ነው የሚመራ። አይለያይ። በፉጨት በድምፅ
በድምፅ እየተመሩ ይሄዳሉ አንበጦቹ። ይህ በክርስቶስ ቃል የሚመሩ አንድ የሚሆኑ ምእመናን ናቸው። እነዚህ አንበጣ እንደ ንብ አውራ የለውም። ዝም ብሎ ምንድን ነው የሚሆነው? በድምፅ ነው የሚመራው። በመንጋ ሆነው በህብረት የሚኖሩ አለቃቸው ክርስቶስን ብቻ የሚያደርጉ የዚያ ምሳሌ ነው። የማይጠቅሙትን ፍጥረቶች መፍጠሩ፣ አይጡ፣ ጉርጡ፣ ቅንዱ። አሁን እንግዲህ ክረምት የማይፈላትል የለ። ያ ሁሉ መፍጠሩ እግዚአብሔር መልካም። ለሰው ልጅ ያደረገው እንክብካቤ ፀሐይን የፈጠረለት ለማን ነው? ተናገሩ እንጂ ለሰው ነው። አዝመራውን ያበስሉለታል። ልጁስ የሚያድገው በምንድን ነው? የከተማ ልጅ ይሞቅ አይሞቅ እንጃ። ድሮ እናቶቻችን ገጠር ሕፃኑን ልጅ ሆዱን ሁሉ ቅቤ ይወለውሉና ያሰጡታል። ይሞቃል። ጥሩ የሆነ ለሰስ ያለ ፀሐይ። ቅቤውን አላውቀውም ለምን እንደሚቀቡት። የእናቶች ሳይንስ እኮ ራሱ ገና ተጠንቶ አላለቀም። ቅቤ ቀብተው በደንብ አድርገው ፀሐይ ያሞቁታል። እንግዲህ እናቶች ባዮሎጂ አልተማሩ፣ ምን አልተማሩ፣ ቫይታሚን ዲ ዚና ያለ ምናምን አልተባሉ። ከእግዚአብሔር የተማሩ እናቶቻችን ፀሐዩ ልጁን ያሳድገዋል። ቫይታሚን ዲ ያስፈልገዋል። ይኸውን አዝመራው በፀሐይ ይበስላል። ጨረቃን የፈጠረው ለኛ፣ ከዋክብትን የፈጠረ ለኛ፣ እጽዋትን የፈጠረ ለኛ፣ አራዊት እንስሳት የተፈጠሩ እኛን ለማገልገል። ከዚያስ መላእክት የሚጠብቁን እኛ። የመጨረሻ በአርአያው የፈጠረው ማን ነው? ሰው። ይህ እግዚአብሔር መልካም። ማንም ሰው ውበቱን ማካፈል አይፈልግም። እንደዚህ ያደረገ እግዚአብሔር ብቻ ነው የምናውቀው። ማንም ሰው የኔን መልክ አንተ ያዝ ማለት አይፈልግም። ስናወራ እንኳን ምን ቢል ነው የሚሻለው? አንተ እኮ መልክ አለ ብንለው አንድ ሰው ምን ይላል? ማወቅ ይፈልጋል። እሱን መከረውን የሚያየው እሱን ራሱ ጆሮ ምናምን እንድንለው ይፈልጋል። ተለይቶ አንተ እኮ ትበልጠኛለህ በምን በትከሻ ብንለው ደስ ይላል። መለየት ነው የሚፈልግ። እግዚአብሔር የራሱን መልክ ሰጥቶ ፈጠረ። ይሄ 40 ዘመን ለሰጠ እግዚአብሔር በ40 ደቂቃ መስጠት ጭንቅ ነው? ጭንቅ ነው። 50 ዓመት ለምንቆፍርበት ጉልበት ለሰጠ እግዚአብሔር 50 ስግደት መስገድ ጭንቅ ሆነ? የኛ ነገር እኮ ይሄ ነው የማንሰጠው ማለት ነው። ስጋውን ለሰጠ ለመድኃኔ ዓለም የሳንቲም ድቃቂ የልብስ ላቂ ቤተክርስቲያን መስጠት ብርቅና ድንቅ ሆነ እንዴ? ይሄ ነው እኛ የምንጻድቅ። ራሱን በጥምቀት ላለበሰን ጌታ ካባ ላንቃ ወርቀ ዘቦ ግምጃ ሰጥተን ለቤተክርስቲያን ማስገባት ብርቅና ድንቅ ሆነ? አንሰጥም። ለሰው መስጠት ሰውን መቀማት እንጂ መስጠት አናውቅም። ቢኖራችሁ ገንዘብ ስጡ፣ ባይኖራችሁ ምክር ስጡ፣ ማጽናናት ስጡ። አንዳንዱ ሰው ዝም ብሎ ወዶ መስጠት አይወድም፣ መንሳት ነው። አንዳንድ ጊዜ ከታመመ ሰው እንደና ጤና መስጠት የእግዚአብሔር ነው። ባይሆን ግን ተስፋ መስጠት ይቻል ነበር። እንሄድና ምን እናደርጋለን መሰለህ? ታክመሃል? የለም። ከዶክተር ገሌ አማክራል? የለም። አይ እንተም እንደው ነገረኛ ነህ። ታሞ ተኝቶ በቁስሉ ላይ ጥዝጣዜ ማለት ነው። ሰው ተስፋ ይሰጣል እንጂ ወቅሶ ይወጣል። እናንተ ተስፋ መስጠት ማለት ነው። ሰውን ተስፋ መስጠት፣ ተስፋ መቀጠል። በስምሽ ያዘነውን ያረጋጋውን እምርልሻለሁ እኮ ያለ እንዲሁ መስጠት ባይሆንልህ አይዞህ ድንግል ማርያምን ያህል እናት እያለ ያለውን ማለት እኮ ሌላ ባይሰጥ ማለት ነው። አይዞህ ግን ያለልህ ሲባል ማለት ነው። ሕፃን ልጅ እኮ እንደው በጨለመው አባቱ ወደዚያ ሲሄድ ሲፈራ አይዞህ ሲለው እሺ ብሎ ዝም ይላል፣ ልቅሶውን ይተዋል ማለት። አይዞህ ማለት ብርታት ነው። ቃል ይሰብራል፣ ቃል ይጠግናል። ገንዘብ ባንሰጥ ቃል መስጠት ሊያቅተን አይገባም። ሰውን አይዞህ ማለት ሕፃናትን አላያችኋቸውም እንዴ? ወድቀው የሰው ልጅ ምን ያህል እንደሆነ ወድቆ ሕፃኑ ቆይ ስለ ጉዳዩ ሰዎች ምን ይላሉ ነው የሚለው። ቀና ብሎ ያህል ይድፋ ካሉ ይላል። ጎሽ የኔ ልጅ ምንም አልሆነ እኮ ካሉት ብድግ ብሎ ዝም ይላል ይላል። ግርም እኮ ነው የሚያደርገው ማለት። አያችሁ፣ ለሰው ብርታት መስጠት ነው የሚገባ። ግን ይድፋ አደራውን ካልነው ግን ያለቅሳል ማለት። እኛ በወደቀ ሰው ላይ ሸክም እንጨምራለን እንጂ ማንሳት አይሆንልንም። ሰው መፈለግ አልለመድንም፣ ማጥፋት ነው የለመድነው። ስለዚህ ሁሉ ተመልከቱ። ዓይንህ ምቀኛ ከሆነ ማለት ምጽዋትህ ጠማማ ከሆነ፣ ስጦታ ቅናት ካለበት፣ ስጦታ ምቀኛ ከሆነ ስጦታ ውዳሴ ከንቱ ከሆነ። አንድ ቄስ አንድ ጊዜ እንዲህ አሉኝ፣ በጣም አረሳቸውም። ግሸን አገኛቸውና ፎጣ ልግዛልህ አሉኝ። ውጭ ሀገር የሚኖር ናቸው። አይ አለኝ አሉ። አይ ምዕመናን ከሚገዙልዎት እኔ ልብ ገዛለሁት ይሻልዎታል አሉኝ። እንዴት ሲባል አይ ምዕመናን ካባ ይገዙና አየው ያን ካባ እኔ ነው የገዛውላቸው ይላሉ አለ። እኔ ግን አልልም ብለውኛልና አረሳውን በእውነቱ ማለት ነው። አትሉም ትላላችሁ። ያኛውን ቢጫውን አየው ነጩን የዛ መሀል ያለውን እኔ ነኝ የዛሬ 3 ወር የገዛውላቸው። እንደዚያ ነው የምትሉት አይደለም? ያንን ቤተክርስቲያን አየው ያኛውን ረጅም ነው አያቴ ነው የሰሩት። ይገርማል። እንደውም አባቴ ደግሞ ሌላ ሊሰሩ ሲሉ ድንገት ሞት ቀደባቸው። ውሸቱን ነው እኮ አባቱ ሰርቆ ሙቶም ሊሆን ይችላል።
ይህ ምጽድቁን ማለት ነው። ሰዎች ምን ይላሉ ምን ብሎ መጠበቅ፣ መመጻደቅ፣ ዋጋ መጠበቅ፣ እልል በሉልኝ ማለት ለእያንዳንዱ ነገር ምስጋና መጠበቅ። ሰው አሁን ራሱ ንስሐ እየገባ ሰርቄያለሁ፣ ቀጥፌያለሁ፣ ጾም ሽሬያለሁ፣ ባህል ሽሬያለሁ፣ እንደው ብዙ ሰው ነኝ እንዲህ አድርጌያለሁ እና በስመ አብ ልጄ ድግም እንዲህ አታደርግ እንደው በጣም አጥፍተሃል ካሉን ሳባሉ አይ እንደዚያም ስላልኩት ደህና ነኝ ይላል ደግሞ ማለት ነው። እንዲሁ እኮ ድረስ ነው እኮ ሰው ምስጋና ለምንድን ነው የሚወደው ነው ይሄ ነው። ስለዚህ ተመልከቱ እፎ ጽልመትከ ብርሃነ ይከውነከ በመመስገን ያስገው አገልግሎት የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። ወይ ከሚሰማቸው ወይ ከበሉበት ቤት ነው የሚገኙት፣ ወይ ወደሚያከብራቸው ሰው ነው የሚሄዱት፣ ወይ ወደሚወዳቸው ሰው ነው የሚሄዱት። ከቤትም ጥለውን የሚወጡት አራቱን ሲያጡ ነው። ወይ አልሰማቸው ስንል፣ ወይ አልወዳቸው ስንል፣ ወይ አናከብራቸው ስንል። ጥለውንም የሚሄዱ በዚህ ነው፣ ወደኛም የሚመጡ በዚህ ነው። ስለዚህ ይሄ እንዲኖረን ምን ማድረግ ማዳመጥ። ከቃሉ ጋር ናችሁ። ምን እንደሚባል ራሱ ማዳመጥ በትክክል የማዳመጥ ችሎታው የማዳመጥ መንገድ እንግዲህ ተማሩ እናቱ። ይሄ ምንድነው? ሳይቃወሙ መስማት፣ ሳይተረጉሙ መስማት፣ መልስ ሳያዘጋጁ መስማት የሚባሉ አሉ። ሳይተረጉሙ መስማት ምንም አትተርጉሙ። ዝም ብላችሁ ሰውየውን ዝም ብሎ የሚያፈሰውን ወሬ ስሙ። አይ ወሬው የማይረባ ስለሆነስ እንዴ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። አንድ የገዳም እመምኔት ነበረች እና የገዳሙ እናቶች ተሰብስበው ምን አሏት? እናታችን አቤት ሰው የማይረባ ወሬ ሲያወራን ዝምን እንበለው እንስማ፣ እንዴት እናርጋል? ወይ ጥለን እንሂድ። ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው። የሚመስለንን በልተን እግዚአብሔር ይስጥልን ብለን እንመጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ኑ እንጂ ስሙት አለች። እንዲህ ብላ መለሰች። መንፈስ ቅዱስ ያደላት ሰው ነበረች። እሷ ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላቸው። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡት። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጉርተን አናውቅም። እግዚአብሔርን መስማት የሚባለውን ነገር መስማት፣ ሁሉን ነገር አስተውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማዋል። ኃጢአት ደጋግሞ የሰራ ሰው መጨረሻ ላይ ከሃዲ ነው የሚሆነው ማለት ነው፣ ካልተመለስን ማለት። ዲያብሎስ መጀመሪያ በሐሳብ ኃጢአት ይጀምረናል፣ ቀጥሎ በንግግር ኃጢአት፣ ከዚያ ቀጥሎ በተግባር ኃጢአት፣ ከዚያ በኋላ ኃጢአቶችን ማስደጋገም፣ ካስደጋገመን በኋላ ደግሞ መለዋወጥ፣ ሌሎች ኃጢአቶችንም እንድንሞክር ማድረግ። ከዚያ በኋላ በዚህ ካወረሰን በኋላ እግዚአብሔር አይምረኝም ማስማል። አይምረኝም ስንል ደግሞ እንዲያውም እግዚአብሔርን አላምነውም ወደ ማለት ይወስድናል ማለት እና የኃጢአት አስከፍነቱ ይውላችሁ ሰው ቅዱስ ጳውሎስ ምንድነው ያለ? ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ብሏል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። አንደኛ ቆሮንቶስ ምዕራፍ 10 ላይ የቆመ ነኝ ቁም ያለው ቢኖር እንዳይወድቅ ይጠንቀቅ። ኧረ በሉ እኔ ሃይማኖቴን አልክድም። ይክዳል ነው የምላችሁ። ሰው ይክዳል። እኔ ኧረ ድንግል ማርያምን እወዳታለሁ፣ ቅዱሳን እወዳቸዋለሁ፣ እኔ እግዚአብሔርን እወዳለሁ፣ እኔ አልክድም አይባልም፣ ይካዳል እግዚአብሔር ካልጠበቀ። ሰሎሞን እኮ እግዚአብሔርን ሰምቶት ያውቃል። ታውቃላችሁ? በገባኦን ተራራ ላይ ሂዶ እግዚአብሔር ሆይ ጥበብን ስጠኝ ብሎ ሲጸልይለት እኮ ሲጸልይ እኮ እግዚአብሔር ምን ብሎታል? ተገልጾ ጥበብን ሰጥቻለሁ፣ ሀብትንም ሰጥቻለሁ፣ ካንተም በኋላ ካንተም በፊት እንዳንተ ያለ ሰው አይነሳም ብሎታል እኮ። አያችሁ፣ እግዚአብሔርን በድምፁ የሰማ ገና በ12 ዓመቱ ከልጅነቱ ጀምሮ እግዚአብሔርን ቃል በቃል የሰማ ሰሎሞን ነው ለጣዖት የሰገደው ማለት ለጣዖት ያጠነ። እግዚአብሔርን እንኳን ተምረን ያወቅነው ቃል በቃል የሰሙትንም የሚያስክድ ማን ነው? ኃጢአት ነው ማለት ነው። ኃጢአት እግዚአብሔርን ቃል በቃል የሰሙትን እንኳን ሳይቀር ያስክዳል።
ተማሪነት ብትሉት፣ መምህርነት ብትሉት፣ ቅድስና ብትሉት፣ ራእያ ያለው ድንግል ማርያም ተገልጻልኝ ታውቃለች ብትሉ ብንል በፍጹም የአቅማችን እየተፍጨረጨርን እግዚአብሔር ሆይ ማረን እያልን ከምሕረቱ ደጅ ካልተጠጋን ያዳቆነ ሰይጣን ሳያቀስ አይቀርም ነው የሚባለው። በኃጢአት ያስጀመረ ሰይጣን በክደት ያስፈጽማል። ዲያብሎስ እንደዚህ ነው የሚያደርገው። የኃጢአት አስከፊነቱ እሱ ነው። ሰሎሞንን ከእግዚአብሔር ኮብልሎ ለጣዖት እንዲያጥን ያደረገ ያሳጠኑት እነማን ናቸው? እነዚያ ሴቶች ናቸው። እነዚያ የወደዳቸው ሴቶች እኛን የምትወድ ከሆነ እኛ የምንመልከውን ጣዖት አክብርልን አሉት። አከበረላቸው ለነሱ ብሎ። በዚህ ብቻ መሰላችሁ ያበቃው? ሰሎሞን እንደዚያ ያስደረገ ኃጢአት ከዚያሳ ለመጀመሪያ ጊዜ የእስራኤልን መንግስት የከፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። የእስራኤልን መንግስት ልብ በሉ፣ ልብ በሉ። አዎ እስራኤል ከግብፅ ከወጡ ጀምሮ እስከ ሰሎሞን ቤተ መቅደሱን እስከሚገነባበት ጊዜ ድረስ 488 ዓመት ነው። 488 ዓመት ያልተከፋፈለውን መንግስት ወይም ሀገር የከፋፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። እግዚአብሔር ምን አለው? አንተ እንዲህ አድርገህ እንደበደልከኝ እኔም መንግስትህን ከሁለት እከፍላታለሁ አለው። አንተ የኔን መንግስት ወደ ጣዖት እንደወሰድከው እኔም ያንተን መንግስት ከሁለት እከፍላለሁ። ነገር ግን ስለ አባትህ ስለ ዳዊት ስል አንተ እያለህ አላደርገውም፣ በልጆች ዘመን ይከፈላል አለው። ከዚያ በኋላ በልጆቹ ዘመን በሮብዓም ጊዜ ኢዮርብዓምና ሮብዓም ሰሜን እስራኤልና ደቡብ እስራኤል ብለው ሁለት ተከፈሉ ማለት ነው። 10ሩ ነገድ ሰሜን እስራኤል ሄዱ፣ ሰማርያን ከተማ አድርገው፣ 2ቱ ነገድ ኢየሩሳሌምን መናገሻ አድርገው ደቡብ እስራኤል ተባሉ። እነሱ ሲቆራቆሱ ሲዋጉ 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 ኖር። ምድር ላይ ስንኖር ለሚመጣ ነገር ሁሉ ተዘጋጅተን መኖር ነው። ክርስቲያንነት ይሄ ነው። ተስፋ የሌላቸው ሰዎች ግን አንድ ነገር ሲበላሽባቸው ይጨልማባቸዋል፣ ልባቸው ይሰበራል። ክርስቲያን ግን የሚያየው ነገር ላይ ተንጠልጥሎ መኖር የለበትም። የማያየው ነገር ላይ ነው መኖር ያለበት። የማያየው ነገር ላይ በቃ ነግድ ወፈላሲ አነ ከመኩሉ አበወየ ያለ ዳዊት ይሄንን እኔ እንደ አባቶቼ በምድር ላይ እንግዳና መጻተኛ ነኝ። እንግዳ በቃ ይለቱን ይጎርሳል መንገዱን እንጂ የሚያስብ ሰዎቹ ስንት ጓሮ አላቸው። የሚያሳስበው ነገር መንገደኛ ነው። በምድር ላይ መንገደኞች ነን። ስለዚህ አብርሃም በአብርሃም ላይ በምድር ላይ ረሃብ መጣ። እግዚአብሔር እንዲህ ብሎ አስጠነቀቀው። ይህ ሁለት የሚቃረን ነገር ደግሞ ለነገራችሁ ነው። እግዚአብሔር ጋር ስንኖር የምንኖርበት ቦታ ወይም ደግሞ እግዚአብሔር የሰጠን ነገር ሁልጊዜ የሚታየን ምኑ ይመስላችኋል? ባዶነቱ ነው የሚታየን። ባዶነቱ። አብርሃም እግዚአብሔር ባስቀመጠው ነገር ቦታ ላይ ምንም ነገር የለም፣ ረሃብ ብቻ ነው። እግዚአብሔር ደግሞ ምን እንደሚለው ታውቃላችሁ? ይኸው ምን እንደሚለው ስሙ። ወደ ግብፅ እንዳትወርድ። ሁለት የሚቃረር ነገር እኮ ነው የሚያዘው። አንድ የሚበላ የለም፣ ሁለት የሚበላ ወዳለበት እንዳትሄድ። ምን ማለት ነው? የሚበላ የለም፣ የሚበላ ወዳለበት እንዳትሄድ። ይሄ ምንድን ነው? ይኸው እግዚአብሔር የሰጠን ነገር ላይ እኔ አሁን ልብ ብላችሁ በመጽሐፍ ቅዱስ አልተጻፈም፣ ግን ልብ ብላችሁ ታያስቡ። አብርሃም እሺ ብሎ ቢቀር እግዚአብሔር ምን ሊያደርግለት ነበር ብላችሁ ታያስቡ። ረሃብ ነው፣ በምድሩ እህል የለም። እሺ አብርሃም አትሂድ ብሎ ያስቀረው እግዚአብሔር ምንድን ነው? ይኸው የማያዩትን ነገር ተስፋ ማድረግ አይደል እምነት? ከእግዚአብሔር ጋር ሲኖሩ እህል የለም። ደግሞ እግዚአብሔር ደግሞ እህል ወዳለበት አትሂዱ። ምን ማለት ነው? ይሄ ማለት ምን ማለት ይመስላችኋል? ሁልጊዜ የተሰጠን ጸጋ ባዶ ሆኖ ይታየናል። የተሰጠን ጸጋ ምን ማለት ይመስላችኋል? ይሄ ለምሳሌ አንድ መነኩሴ ይሁን እዚህ ያሉት መናኞች አሉ። 20 ዓመት እየለፋችሁ በምንኩስናችሁ ጥሩ ህልም እንኳን አይታችሁ ላታውቁ ትችላላችሁ። ይኸው ከእግዚአብሔር ጋር በሚኖርበት ቦታ እህል የለም ማለት ሁልጊዜ እግዚአብሔር ጋር ስንኖር የያዝነው ነገር ባዶ ሆኖ እንዲታየን ነው የሚያደርገው። ማን ነው እሱን የሚያደርገው? ዲያብሎስ ነው የሚያደርገው። ፈርዖን ነው እንዴ? በፈርዖን ቤት እህል አለ ሂድና ግብፅ ሸምት ይለናል።
ፈርዖን ቤት የሚገኘው እህል ማለት ዲያብሎስ የሚሰጠን የማይጨበጡ ተስፋዎች ናቸው። ወደዚያ ሂድ የሚለው እሱ ነው። የእግዚአብሔር ቦታ የእግዚአብሔር ነገር ግን ይዘነዋል። የምንሰፍረው ነገር አይታይም። እህል የሚሰፈር ነገር ነው። የምንሰፍረው ነገር አይታይም። የማይታዩ ሀብቶች ግን አሉ። ምናልባት አሁን አንድ መነኩሴ ልንገራቸው 40 ዓመት ገዳም ውስጥ ተቀምጦ ሊሆን ይችላል። 40 ዓመት ሙሉ ዝሙት እየተዋጋው ሊሆን ይችላል። 40 ዓመት ሙሉ እየተዋጋው ይችላል። ከዛ ሰይጣን ምን እንደሚለው ታውቃላችሁ? ምንድነው ግን ያተረፍኩት? ከዚህ ሁሉ ባገባ ይሻለኝ ነበር ያሰኘው። አግብቼ 3 ልጅ ባሳድግ ይሻለኝ ነበር። እግዚአብሔር ያልፈቀደውን ምኞት እየተመኘው ከምኖር የፈቀደውን ትዳር በመሰረት ይሻለኝ ነበር ይላል። ግን የዚህ መነኩሴ ጸጋ ተቆጥሮ ተሰፍሮ ግን አያልቅም። ቢቀር ኑሮ አብርሃም እግዚአብሔር ለአብርሃም መና ያወርድለት ነበር፣ በመልአክ ያቀብለው ነበር። ምን ይሳነዋል? ውሃውን አቡነ ገብረ መንፈስ ቅዱስ ያሉት ነገር ነው። ሰይጣን ቀርቦ ሕፃኑ ነው በበረሃው ከሚያለቅሱበት ቦታ አንተ እዚህ የሚበላ የለ ምን የለ ልጁ ሽማግሌ መስሎ ነው ደግሞ የጃጃ ሽማግሌ መስሎ አቡነ ገብረ መንፈስ ቅዱስ ሊመክር ሄዶ ማለት በዚህ ምን አለ ልጅ አንተ ልጅ ነህ ነው ወደ አባትህ ሄድ ልምከር ልጅ ሕፃኑ ነህ ነው አሉ። አምላኬ ኢየሱስ ክርስቶስ ከፈቀደ ድንጋዩን ህብስት ያደርገዋል። ምን ይሳነዋል? ከኋላ የወግዳን ተርጉም አሉት። ክርስቶስ ከፈቀደ ድንጋዩን ህብስት አድርጎ ይመገዋል። ግን ሰይጣን የያዝነው ነገር ላይ ምን አገኘሁበት ማለት ነው። አንድ ቀን እንኳን ጥሩ ህልም ይቻላል። የበረከት ማጣት ምንጭ ዋናው ጸሎት ማቋረጥ ነው። የጠብ መጀመሪያ ዋናው ምንድን ነው? ጸሎት ማቋረጥ ነው። የባለ ትዳሮች ሁከት ከምንድን ነው የሚመጣው? ጸሎት ከማቋረጥ ነው። አትጸልዩ። ስለማይጸለይ ፍቅሩም ያረጃል። አንድ ሰው ጸሎት የሚያቋርጥበት ምክንያት ጸሎት የሚሰለቸው ወይም ጸሎቱን እያቆራረጠ የሚጸልየው ለምንድን ነው ካላችሁኝ፣ ከማን ጋር እንደሚነጋገር ስለማያውቅ ነው። መጀመሪያ በሕግ የታዘዘውን ጸልዩ። ከደም ጸሎተ ባርቶስ ምንድን ነው ይኛል? በሕግ የታዘዘውን 318ቱ ሊቃውንት በፍትሐ ነገሥት ያዘዙትን፣ ነቢያት ሐዋርያት ያዘዙትን መዝሙረ ዳዊት፣ ውዳሴ ማርያም፣ ዳዊት፣ ወንጌል ጸልዩ። ጸሎት የሕይወታችን አጥር ነው። የሕይወታችን ደጅ ነው። ደጅ ወይም በር አጥር የሌለው ቤት ለሌባ፣ ለወንበዴ፣ ለኃላፊ፣ ለአግዳሚ ሁሉ የተመቸ ለዘረፋ የተመቸ እንደሆነ ጸሎት ስናቋርጥ አጥር የሌለው ግቢ በር ያልተዘጋለት ቤት እንሆናለን። ሰይጣን እንደፈለገ ከሰው ቤት ገብቶ ጸጋ ለመዝረፍ ይመቸዋል ማለት። የሥነ ምግባር ራሶች የሚባሉት ምንድን ናቸው ከተባለ ጸሎት፣ ምጽዋትና ጾም ናቸው። የሚጾም ሰው ስስት ይጠፋለታል። የሚጾም ሰው ስስት ይጠፋለታል። የሚመጸውት ሰው ደግሞ የገንዘብ ፍቅር ይጠፋለታል። የሚጸልይ ሰው ደግሞ ትዕቢት ይጠፋለታል። ሦስቱን ኃጢአቶች ያሸነፈ ሰው ደግሞ በዓለም ላይ ማንኛውም ኃጢአት ሊቃወመው አይችልም። የኃጢአት ሁሉ ስሮች እነዚህ ናቸው። ገንዘብ የሚወድ ሰው፣ የሚሳሳ ሰው ገንዘብ ይወዳል። ገንዘብ የሚወድ ሰው ደግሞ ትዕቢተኛ ይሆናል። ትዕቢተኛ ሰው ደግሞ በእግዚአብሔር የተጠላ ነው። ስለዚህ እነዚህ ሦስቱን አንድ ሰው በሕይወት ዘመኑ ሁሉ መጥላት ያለበት እነዚህ ነው። እነዚህን ተቃውሞ ካሸነፈ ሌሎችም ማሸነፍ ይቻላል። ስለዚህ እነዚህ የሥነ ምግባር ራሶች ይባላል። አሁን ዛሬ ከሦስቱ ጸሎትን ነው ዛሬ የምንማማረው። ጸሎትን ከነ ስርዓቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጸሎት ማለት ስለ ትርጉሙ ልንገራችሁና አሁን ይሄ እንዴት እንደምንጸልይ ነው። ጸሎትን መደበኛ አድርጎ ጌታ ግን እንዴት እንደምንጸልይ ነው የነገረን። መጀመሪያ ስለ ጸሎት ትንሽ ልንገራችሁ። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር መነጋገር። ሰው ሲጸልይ ከእግዚአብሔር ጋር ይነጋገራል። ስንጸልይ ፊት ለፊታችን እግዚአብሔር አለ። እግዚአብሔርን እያነጋገርን ነው። አምላኬ አምላኬ ለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ ስለው ፊት ለፊት አድርጌ እያናገርኩት ነው። አንድ ሰው ጸሎት የሚያቋርጥበት ምክንያት ጸሎት የሚሰለቸው ወይም ጸሎቱን እያቆራረጠ የሚጸልየው ለምንድን ነው ካላችሁኝ፣ ከማን ጋር እንደሚነጋገር ስለማያውቅ ነው። ሁላችሁም እንደምታስቡት አንድ የምንወደውና የምናከብረው ትልቅ ሰው በሰው ሰውኛው ትልቅ የተባለ ሰው እኛን ለማነጋገር ቀጠሮ ቢይዝልን ያንን ሰው ለማነጋገር
ከተያዘልን ቀጠሮ የተነሳ እንቅልፍ አልወስደን ብሎ ያድራል። ጸሎት ግን እግዚአብሔርን ያህል ንጉሥ ሰራዊተ መላእክት እያመሰገኑት ቅዱሳን አባቶች እያመሰገኑት ለኛ ለአንድ መናኛና የተናቅን ፍጡሮች ቀጠሮ ይዞ ሊሰማን ይጠብቃል። ያንን ንቀን ነው የምንቀረው ማለት ነው። እግዚአብሔር አሁን ለምሳሌ ስንት ቀን ያመላለሰን የአንድ የቀበሌ ጽሕፈት ቤት ኃላፊ ወይም የመዘጋጃ ሰራተኛ ሰኞ ቢገኝልን እንዴት ደስ ይለናል። ለፍቼ እኮ ዛሬ ተሳካልኝ እንላለን። ያገኘነው ሰውዬ የምድር ደብዳቤ የሚጽፍ ሰው ነው ያናገረን። ከዚያ ከፍ ብለን ከንቲባውን ብናናገርስ፣ ከፍ ብለን የዞኑን ዋና አስተዳዳሪ ብናናገርስ፣ ከፍ ብለን የክልሉን ፕሬዝዳንት ብናናገርስ፣ ከፍ ብለን የሀገሪቱን ጠቅላይ ሚኒስትር ብናናግር እንደ ትልቅ ዕድለኛነት እናወራዋለን። ፎቶ ተነስተን ፎቶአችን እናስቀምጣለን በትልቅ ይሄ ከጠቅላይ ሚኒስትሩ ጋር የሆነ ጊዜ ምሳ በልቼ ብሎ ሰው ይናገራል። እግዚአብሔር ግን በየቀኑ ያለ ደጅ ጽናት ይገኛል። በየቀኑ እግዚአብሔርን ማናገር ይቻላል። በየቀኑ ብቻ አይደለም፣ በየሰዓቱ የምድር ነገሥታት ጠዋት አናግረናቸው 6 ሰዓት መልሶ ቢቸግረን ማግኘት አንችልም። ምናልባት እንደገና 40 ቀን ልንጠብቅ እንችላለን። 6 ሰዓት አናግረን 9 ሰዓት ማናገር አንችልም። 9 ሰዓት አናግረን 11 ሰዓት አይደግሙልንም። 11 ሰዓት አናግረን 1 ሰዓት አይደግሙልንም። ሌሊት ቢቸግረን አይደግሙልንም። አናገኛቸውም ሁሉ ብንጠራቸው ሌሊት ከቢሮአቸው ብንሄድ ወንጀለኛ ተብለን ልንታሰርም እንችላለን። እግዚአብሔር ግን ማለዳም ይሰማል፣ ማታም ይሰማል፣ ጧትም ይሰማል፣ ቀንም ይሰማል፣ ያለ ጊዜ ይሰማል፣ ያለ ወረፋ ይሰማል፣ ሳይመርጥ ይሰማል። እግዚአብሔር የሚሰማውና የማይሰማው ሰው የለም። ሁሉንም ይሰማል። ሁሉንም ወረፋ ሳያስጠብቅ ያለ ጊዜ ፈረቃ እግዚአብሔር ሁሉንም ያዳምጣል። ጸሎት ማለት እግዚአብሔርን ማናገር ነው። እንደ ጸሎት ማቋረጥ ያለ ሞኝነት የለም። እንዴት ሰው እግዚአብሔርን ያህል ንጉሥ አናግረኝ ብሎ እየጠበቀው እንዴት ያን አቋርጦ ይውላል? እና የእግዚአብሔር ቤተሰቦች እኔ ዛሬ በእግዚአብሔር ስም የምማልዳችሁ በእውነት ምንድን ነው ካላችሁኝ፣ ጸሎት እንዳታቋርጡ። ትልቅ ነገር በእውነቱ ማለት እናት የልጇን ንግግር ከምትጠብቀው በላይ እግዚአብሔር እኛን በማለዳና በመታ ጸሎት እኛን ለማዳመጥ ደስ ብሎት ይጠብቀናል። ማለዳ እግዚአብሔር እኛን ይጠብቃል፣ ተነስተን እንድንጠራው አባታችን ሆይ እንድንለው። ይሄ ነው ጸሎት። የምግባራት ሁሉ እናት ናት። የጦርነት ሁሉ መጀመሪያ ናት ጸሎት። ዲያብሎስ እንደ ጸሎት አድርጎ የሚጠላው ስነ ምግባር የለም። ጾም ሊሆን ይችላል፣ ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል፣ ቸርነት ሊሆን ይችላል፣ የዋሃት ሊሆን ይችላል፣ በጎነት ሊሆን ይችላል፣ ገርነት ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ሰላም ሊሆን ይችላል፣ መጠወተ ርዕስ ሊሆን ይችላል፣ ሰማዕትነት ሊሆን ይችላል፣ ምንኩስና ሊሆን ይችላል፣ ማስቀደስ ሊሆን ይችላል። ሁሉም ነገር ይሁን ሰይጣን እንደ ጸሎት አድርጎ የሚጠላው ምግባር ጥሩ ስራ የለም። ለምን ሲባል ከእግዚአብሔር እያስፈቀድ ስለሆነ ማለት ነው። ሰይጣን እንደ ጸሎት ማስቋረጥ አድርጎ የሚወደው በጎ ስራ የለም ይላል። ሰይጣን በጣም ትልቁ የሚወደው ስራ ምንድነው? ጸሎት ማቋረጥ ነው። ጸሎት ማቋረጥ ጸሎትን ለምን ሲባል እስመ እሳት ይወፅእ እማፉሁ ለዘይጸልይ፣ ከሚጸልይ ሰው አንደበት እሳት ይወጣልና ሰይጣንንም ያቃጥለዋልና ዓይኑንም ይወጋዋልና። ጸሎት በሰይጣን ዘንድ የተሳለ ጦር ነው፣ ዓይኑን ያጠፋዋል። ስለዚህ ሰይጣን ጸሎትን አይወድም። ይሄ ቅንድብን አክብዶ እንቅልፍ ያሰኛል፣ ጸሎቱን ያስቋርጠዋል። የሚያቋርጥበት ልዩ ልዩ መንገዶች ነው ያሉት። አንዳንድ ጊዜ የማንዘልቀውን በጣም ብዙ ጸሎት በማስጀመር ከዚያ በኋላ ሰልችቶ እንድንተወው በማድረግ፣ ሌላ ጊዜ ደግሞ በምንጸልይበት ጊዜ ሐሳባችን ይበትንና ሐሳቤ እየተበታተነ የምጸልየውን ጸሎት እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጠው ማድረግ። በጣም እንዴት ያለ ጠቢበኛ እኮ ነው። ሐሳባችን የሚበትነውም እሱ ነው። ሐሳቤ ስለተበተነ እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጥም የሚያደርግ ደግሞ እሱ ነው። ሶስተኛ ደግሞ ጸልየህ ምን አመጣህ፣ ጸልየሽ ምን አመጣሽ ብሎ ደግሞ ጸሎት እንድንተው ያደርገናል። ይህን ያህል ጸለይክ፣ እግዚአብሔር እኮ አንተን አይወድህም፣ ጥያቄህን ቢወድህ ኑሮ ይመልስልህ ነበረ ብሎ ደግሞ ጸሎትን እንድናቋርጠው ደግሞ ያደርጋል። ለምንድን ነው ካላችሁኝ፣ ጸሎት የሕይወታችን አጥር ነው፣ የሕይወታችን ደጅ ነው። ደጅ ወይም በር አጥር የሌለው ቤት
ለሌባ ለወንበዴ ለኃላፊ ለአግዳሚ ሁሉ የተመቸ ለዘረፋ የተመቸ እንደሆነ ጸሎት ስናቋርጥ አጥር የሌለው ግቢ በር ያልተዘጋለት ቤት እንሆናለን። ሰይጣን እንደፈለገ ከሰው ቤት ገብቶ ጸጋ ለመዝረፍ ይመቸዋል ማለት ነው። ለዚህ ነው ብዙ ሰዎች እዩ ደጋግማችሁ ገዳም ሂዳችሁ በሰነበታችሁ ሰሞን፣ መንፈሳዊ ጉዞ ባደረጋችሁ ዘመን፣ መንፈሳዊ ቦታዎች በሄዳችሁ ሰሞን ዓለም ላይ ሳላችሁ ትሰሩት የነበረ ኃጢአት ይቋረጣል። ከዚያ በኋላ ስትመጡ መልሶ ይዛችኋል። ለምንድን ነው ካላችሁኝ፣ ጸሎት አቋርጠን ስለሚያገኘን። ጸሎት መጀመሪያ የልማድ ኃጢአት ዋና መነሻው ጸሎት ማቋረጥ ነው። በራስ ምታት የዝሙት ሰይጣን በተለይ የሚመጣበት ራስ መምታት፣ እንቅልፍ ማለት፣ ቅንድብን ማክበድ፣ ከራስ ፀጉር እስከ እግር ጥፍር ያለውን የአካል ክፍል በሙሉ በድንጋይ የተቀጠቀጠ እባብ እስኪመስል ድረስ ድካምን በመልቀቅ ጸሎትን ያስጠላል። ጸሎትን ካስጠላ በኋላ ጸሎቱን ያስቋርጠናል። ካስቋረጠን ረድኤተ እግዚአብሔር እኛ ጋር ስለሌለ የፈለገውን ኃጢአት ለማሰራት ይመቸዋል። ኃጢአተኛ ለመሆን የመቅሰፍት ሁሉ መጀመሪያ ምንድን ነው ካላችሁኝ፣ ጸሎት ማቋረጥ። የበረከት ማጣት ምንጭ ዋናው ጸሎት ማቋረጥ ነው። የጠብ መጀመሪያ ዋናው ምንድን ነው? ጸሎት ማቋረጥ ነው። የባለ ትዳሮች ሁከት ከምንድን ነው የሚመጣው? ጸሎት ከማቋረጥ ነው። አትጸልዩ። ስለማይጸለይ ፍቅሩም ያረጃል፣ ትዳሩም አሮጌ ይሆናል፣ ቤቱም ይቀዘቅዛል፣ ውሃ ይሆናል። ሙቀት ሃይማኖት የለውም፣ ይጠላል። ባልየው ወጥቶ መግባትን ይጠላል። ሚስቲቱ የባሏን መምጣት ትጠላለች። ለምን? ጸሎት የተለየው ትዳር ስለሆነ ቀዝቃዛና የተጠላ የነገር እሾህ የወረሰው ይሆናል ማለት። በሕይወታችን ዘመን ሁሉ ከመከራም የምናመልጠው የያዝነው የሚበረክትልን ጸሎት ያላቋረጥን እንደሆነ ነው። የምንጸልየውን ማወቅ አለብን። እንግዲህ በሕግ የተፈቀደው ዳዊት አቡነ ዘበሰማያትን መዝሙረ ዳዊት አቡነ ዘበሰማያት የክርስቲያኖች የመጀመሪያ የሕግ ጸሎታቸው ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም እነዚህ ናቸው። ከዚያ በኋላ ደግሞ በርታ ሲል ገድለ ቅዱሳን ከቅዱሳን ገድል አንድ ይጨምራል። ሲበረታ ቅዳሴ ማርያም ይጨምራል። ሲበረታ ወንጌለ ዮሐንስ ይጨምራል። ከዚያ በኋላ ጎልጎታ፣ አርጋኖን እያለ ይጨምራል። አሁን ግን ማን እንደፈጠረው የማይታወቅ የጸሎት ጋጋታ ሞልቷል። አሁን መዝገበ ጸሎት የሚባል አለ። የሆነ ጥርቅም ማለት ድሮ ባለ 53ቱ የሚባል ነበር፣ ኋላ ባለ 78ቱ፣ አሁን ደግሞ 90 ምናምን ሆኗል። መቶ ምናምን ለውዳሴ ከንቱ ምዕመናን በቀይ ቢጫ አረንጓዴ ማህደር ያደረጉትና ሳሳ ያለ ነጠላ አድርገው አዝለውት ጀለል ይላሉ። አንዱንም አያነቡት ማለት ነው። ከዚያ በኋላ መልካ አርሴማ አይቀር፣ መልካ ሚካኤል አይቀር፣ ውዳሴ አምላክ አይቀር፣ ሰይፈ ሚካኤል፣ ሰይፈ ሥላሴ አይቀር፣ ሰይፈ መለኮት አይቀር፣ ግግግግግግ አንዱንም ከዚያ በኋላ አይጸለይም። መጀመሪያ በሕግ የታዘዘውን ጸልዩ። ከደም ጸሎተ ባርቶስ ምንድን ነው ይኛል? በሕግ የታዘዘውን 318ቱ ሊቃውንት በፍትሐ ነገሥት ያዘዙትን፣ ነቢያት ሐዋርያት ያዘዙትን መዝሙረ ዳዊት፣ ውዳሴ ማርያም፣ ዳዊት፣ ወንጌል ጸልዩ። አሁን ከዛሬ ጀምሮ ሁላችሁም ዳዊት ይኖራችኋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁላችሁም ከዛሬ ጀምሮ መዝሙረ ዳዊት ሊኖራችሁ ይገባል። መዝሙረ ዳዊት የሌለው ክርስቲያን አይደለም። እዩት። ስርዓት ምን ያስተምርናል ካላችሁ ገድለ ቅዱሳን ስርዓተ ቤተክርስቲያን። አሁን ይውላችሁ ተክሊል ሲፈጸም ዳዊትና ውዳሴ ማርያም ነው የሚደገሙ፣ ምንም አይደለም ሌላ። ወንጌል አለቀ። እሺ ክርስትና ሲነሳ ዳዊት ውዳሴ ማርያም ነው የሚጸለየው፣ ወንጌል ነው የሚጸለየው። ሙታን ሲፈቱ ዳዊት ውዳሴ ማርያም ወንጌል ነው የሚጸለየው። ምን የትኛውም ስርዓተ ቤተክርስቲያን ካህናት ዲያቆናት ሲሾሙ ዳዊት ውዳሴ ማርያም፣ ጸሎተ ቡራኬ ሁሉ ዳዊት ውዳሴ ማርያም። ካህኑ ቅዳሴ ከመግባቱ በፊት ቅድመ ግባተ መንጦላይት የሚባል ጸሎት አለ። ከመቅደስ ገብቶ ከመጸለዩ በፊት ወጥቶ ቅድስቱ ላይ ሆኖ መብራት ይዞ መስቀል ይዞ ህዝቡ ፊቱን ወደ ህዝቡ አዙሮ የሚጸልየው ጸሎት አለ። ዳዊት ነው፣ መዝሙረ ዳዊት ነው። በየትኛውም ጉዳይ የሚጸልየው ምንድነው ካላችሁ መዝሙረ ዳዊት ነው። በየትኛውም ነገር ውስጥ ማለት ነው። በቅዳሴ በኪዳን በሁሉ መቅድም ላይ 40 ቀን ሙሉ የድጓ መምህራን በአብይ ጾም በፍልሰታ በአጽዋማት ጊዜ
ስባተ ነግህ የሚባል ቃል እግዚአብሔር አለ። ዳዊት መዝሙረ ዳዊት ነው። በቃ ማለዳ በሙሉ 150ውን ዳዊት ሲያስተዛዝሩ ነው የሚያረፍዱ ማለት ነው። ዳዊት ነው የሚጸልዩ። ስባተ ነግህ የቅዱስ ያሬድ ቃል እግዚአብሔር ብዙ ነው። ምዕራፍ የሚባል መጽሐፍ አለ፣ ሙሉ ዳዊት ነው። እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ይዘምራሉ። ያንን አስትቶ የማናውቀው ጸሎት ነጋዴ እየሰበሰበ ያሳትማል መጸለይ። አሁን ደግሞ በየከተማው ምን ይላል? ይሄ ሌሊት ለሚያንቀጣቅጣችሁ፣ ለሚያስፈራራችሁ፣ ሕፃናትን ሽንት ለሚያሸናባችሁ ጥሩውን ፈቱን መድኃኒት ነው፣ እያያዛችሁ መጽሐፉን 20 ብር ነው ይላል። እውነት መስሏችሁ እናንተ ትገዛላችሁ። ዳዊታችሁን ድገሙ ዝም ብላችሁ። ዳዊት እንዲያው መዝሙረ ዳዊት ለ40 ቀን እንኳን ሳታቋሩ እንኳን ሁል ጊዜ 40 ቀን እንኳን ብትጸልዩ አጋንንት በእናንተ ዘውር አይል። የሁሉንም ቅዱሳን በሙሉ ገድል ብታነቡት መዝሙረ ዳዊት ነበር የሚያነቡት። መዝሙረ ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም፣ ቅዳሴ ማርያም፣ ይሄ ነው ጸሎት ማለት። አሁን ከዛሬ ጀምሮ የምትጸልዩዋቸውን ጸሎች ቁጭ አድርጓቸው። የሕጉን ያዙና ሌላ ትጨምራላችሁ። ስለዚህ የሕጉን ያዙና መዝሙረ ዳዊትና ውዳሴ ማርያም ላለማቋረጥ ለራሳችሁ ቃል ግቡ። ከዛሬ ጀምሮ ነገ ጧት ሁላችሁም መዝሙረ ዳዊት እንድትገዙ መዝሙረ ዳዊት ገዝታችሁ ጸልዩ። እርግጠኛ ሆኜ ነው የምነግራችሁ፣ የፈለጋችሁትን ነገር ይመልስላችኋል መድኃኔዓለም። ነገር መሸከም እንዴት ነው የምንችለው? እንዴት ነው የምንችለው ነገር መሸከም? አንደኛ ራሳችን እንደምንመራ ማመን ነው። ማን እንደሚመራ? አቤት! አሁን የሆነ ሰው እኔን የሚያናድደኝ ከሆነ እኔን ምን እያደረገኝ ነው? እየመራኝ ነው አይደለ? እኔ ራሴን መመራ ሰው ነኝ። ማንም ሰው ሊያበሽቀኝ አይችልም ማለት አለብን። ለምሳሌ መሰላችሁ የሆነ ሰው ሌባ ሲለኝ የምናደድ ከሆነ ከተናደድኩለት ምን እያደረገኝ ነው? እንደ በሪሞት ኮንትሮል እየተቆጣጠረኝ ነው። ሌባ ሲለኝ እበሽቅለታለሁ፣ እንዴት ነህ ሲለኝ እስቅለታለሁ። አያችሁ፣ እንደ ቴሌቪዥን ሲከፍተኝ ሲዘጋኝ እንዴ ምን በወጣኝ ነው? እኔ እንደዚያ ለሱ እሱ የሚከፍተኝ የሚዘጋኝ ሰው አይደለሁም። እኔ የፈለገውን ማለት ይችላል፣ የፈለገውን ሰው። ስለዚህ መጀመሪያ እገሌ አበሸቀኝ እኔ ተውት ምላችሁ እንዲሁ መንፈሳዊነቱን ተውትና አንድ ሊደርሺፕ ላይ መጽሐፍ የጻፈ የሳይኮሎጂ ባለሙያ ነው የጻፈው። የሊደርሺፕ ሳይኮሎጂ ጽፏልና እዚያ መጽሐፉ ላይ ነው እገሌ አበሸቀኝ የምትል ለምንድን ነው? እገሌ አበሸቀኝ ማለት እኮ he made me ማለት ምን ማለት ነው? እሱ ሰራኝ እያልኩ ነው። አደረገኝ፣ አንተ ተደራጊ ሆነ አልኩ። እገሌ እንዲህ አደረገኝ ስትል እኮ አንተ ዕቃ ነህ እንዴ እንደዚያ የምትደረግ ተተግባሪ የምትሆን አንተ ዕቃ አይደለም እኮ ሰው ነህ። ሰው ከሆነ ሰዎች ወደ አንተ የሚያመጡት ነገር ለምንድን ነው አንተን እንደዚያ የሚያደርግ? ሰው ከራሱ ጋር ከኖረ ማንም ሰው ሊያበሽቀውም ሊያስደስተውም አይችልም። ከራሱ ጋር ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። አዎ ይኸውላችሁ ምን ይባላል በፔዳጎጂ ትምህርት የመምህር ጅል የሚባለው ምን አይነት መምህር መሰላችሁ? ገብቶ ለደቀ መዛሙርቱ ተማሪዎች እንደምን ሰነበታችሁ፣ እኔ የአማርኛ መምህራችሁ ወይም የእንግሊዝኛ ወይም የፊዚክስ መምህራችሁ ነኝ። ከዚህ በኋላ እኔ የማልወዳቸው ጠባዮች፣ አንደኛ የቤት ሥራ የማይሰራ፣ ሁለተኛ በዚህ ዘመን ከሆነ ስልኩን ክላስ ውስጥ የሚነካካ፣ ሶስተኛ አርፍዶ የሚገባ ካለ ተማሪዎች ማብሸቅ በፈለጉ ቀን ይሄን ያደርጉታል። የመምህር ጅል ማለት አይነገርም፣ እንደዚህ ተብሎ አይነገርም። ነውር ነው፣ እንደዚህ አይባልም። ዝም ነው የሚባለው። መተዳደሪያ ደንብ አውጡ ይባላል እንጂ እንደዚህ የሚያደርግ ያበሽቀኛል ካላችሁ ማብሸቅ። አንድ ሰው ሚስቱን እንደዚህ ስታረጊ ታበሽቀኛለች አይባልም። ማብሸቅ በፈለገች ቀን እንደዚያ ታደርጋለች። እንደዚያ ሳይሆን አይደረግም፣ እንደዛ አይደረግም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ልንገራችሁ፣ ሰዎች እንዳያበሽቁን ማድረግ እንችላለን? አንችልም? አንችልም። ምን ማለት ይመስላችሁ? ሰዎች እንዳያበሽቁ ማድረግ ይቻላል። እኛ ለመባሸቅ ግን እንችላለን። ገባችሁ አይደል? ለምሳሌ በአንድ ጊዜ ስልክ አላነሳላችሁ ሲል እንደምትናደዱ ያወቀ ሰው ምንድነው የሚያደርገው? ሁል ጊዜ ስልክ አለማንሳት፣ እናንተ ማብሸቅ በተፈለገ ጊዜ ማለት ነው። ስለዚህ ምን ደውላችሁ አላነሳም አይደል? ዝም በቃ። ከዛ ደግማችሁም ትደውላላችሁ፣ በቃ አያንሳ፣ ምንም ችግር የለም። በቃ ለማናደዱ ዕውቅና አትስጡ። ከቃሉ ጋር ናችሁ።
ለምንድን ነው እንደዚህ ብለህ የምታበሽቀኝ አትበሉ። ዝም ብላችሁ ጉዳዮችን በእርምጃ ማስተካከል ነው አሁን። ስለዚህ ከዚህ በኋላ ማንም ሰው ኦን ኦፍ አያረጋችሁም። እናንተ እውነት ሐሰት ንገሩኝ እንጂ እውነት ሐሰት። አዎ ከዚህ በኋላ ማንም ኦፍ ማንም ኦን ሊያረጋችሁ አይገባም። ሰው የፈለገውን ያድርግ። እናንተ ጉዳዩን ብቻ አስተካክሉ። ከሱ ጋር ውድድር አያስፈልግም። የነገር ብሽሽቅም አያስፈልግም። ጉዳዩን ነግራችሁ አላስተካከላችሁም ማለት የራሳችሁን ሥራ መስራት ነው። ለምን እንባሸቀው? እግዚአብሔር የማይምረው ሰው ቢያንስ እንኳን በደለኛነቱን የማያምን ሰው ነው። በደለኛቱስ እንኳን ማመን አለበት። እግዚአብሔር ቸር ነው እያለ ብቻ የሚቀልድ ከሆነ ውስጡ የማይሰቀቅ በድሎ የማይሰማው ከሆነ ይሄ ሰው ከእግዚአብሔር ምሕረት ተላልፎ ይሰጣል። ሰሎሞንን ያህል ንጉሥ፣ አዋቂ፣ ለዚያውም የዚያ ኮከብ የዳዊት ልጅ ሃይማኖቱን ባይኑ እያየ ያደገው ሰሎሞን ይገርማችኋል፣ ለጣዖት አጠነ። አይገርማችሁም? ለጣዖት ያጠነ ምንድን ነው? የሥነ ምግባሩ አጥር ምን ስላለበት ነው? ስለፈረሰበት ማለት ነው። ስነ ምግባሩ ኃጢአት ደጋግሞ የሰራ ሰው መጨረሻ ላይ ከሃዲ ነው የሚሆነው ማለት ነው፣ ካልተመለስን ማለት ነው። ዲያብሎስ መጀመሪያ በሐሳብ ኃጢአት ይጀምረናል፣ ቀጥሎ በንግግር ኃጢአት፣ ከዚያ ቀጥሎ በተግባር ኃጢአት፣ ከዚያ በኋላ ኃጢአቶችን ማስደጋገም፣ ካስደጋገመን በኋላ ደግሞ መለዋወጥ፣ ሌሎች ኃጢአቶችንም እንድንሞክር ማድረግ። ከዚያ በኋላ በዚህ ካወረሰን በኋላ እግዚአብሔር አይምረኝም ማስማል። አይምረኝም ስንል ደግሞ እንዲያውም እግዚአብሔርን አላምነውም ወደ ማለት ይወስድናል ማለት ነው። እና የኃጢአት አስከፍነቱ ይውላችሁ ሰው ቅዱስ ጳውሎስ ምንድነው ያለ? ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ብሏል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። አንደኛው ቆሮንቶስ ምዕራፍ 10 ላይ የቆመ ነኝ ቁም ያለው ቢኖር እንዳይወድቅ ይጠንቀቅ። እኔ ሃይማኖቴን አልክድም። ይክዳል ነው የምላችሁ። ሰው ይክዳል። እኔ ድንግል ማርያም እወዳታለሁ፣ ቅዱሳን እወዳቸዋለሁ፣ እኔ እግዚአብሔርን እወዳለሁ፣ እኔ አልክድም አይባልም። ይካዳል እግዚአብሔር ካልጠበቀ። ሰሎሞን እኮ እግዚአብሔርን ሰምቶት ያውቃል። ታውቃላችሁ? በገባኦን ተራራ ላይ ሂዶ እግዚአብሔር ሆይ ጥበብን ስጠኝ ብሎ ሲጸልይለት እኮ እግዚአብሔር ምን ብሎታል? ተገልጾ ጥበብን ሰጥቻለሁ፣ ሀብትንም ሰጥቻለሁ፣ ካንተም በፊት እንዳንተ ያለ ሰው አይነሳም ብሎታል እኮ። አያችሁ፣ እግዚአብሔርን በድምፁ የሰማ ገና በ12 ዓመቱ ከልጅነቱ ጀምሮ እግዚአብሔርን ቃል በቃል የሰማ ሰሎሞን ነው ለጣዖት የሰገደው ማለት፣ ለጣዖት ያጠነ። እግዚአብሔርን እንኳን ተምረን ያወቅነው ቃል በቃል የሰሙትንም የሚያስክድ ማን ነው? ኃጢአት ነው ማለት ነው። ኃጢአት እግዚአብሔርን ቃል በቃል የሰሙትን እንኳን ሳይቀር ያስክዳል። ተማሪነት ብትሉት፣ መምህርነት ብትሉት፣ ቅድስና ብትሉት፣ ራእያ ያለው ድንግል ማርያም ተገልጻልኝ ታውቃለች ብንል በፍጹም የአቅማችን እየተፍጨረጨርን እግዚአብሔር ሆይ ማረን እያልን ከምሕረቱ ደጅ ካልተጠጋን ያዳቆነ ሰይጣን ሳያቀስ አይቀርም ነው የሚባለው። በኃጢአት ያስጀመረ ሰይጣን በክደት ያስፈጽማል። ዲያብሎስ እንደዚህ ነው የሚያደርገው። የኃጢአት አስከፊነቱ እሱ ነው። ሰሎሞንን ከእግዚአብሔር ኮብልሎ ለጣዖት እንዲያጥን ያደረገ ያሳጠኑት እነማን ናቸው? እነዚያ ሴቶች ናቸው። እነዚያ የወደዳቸው ሴቶች እኛን የምትወድ ከሆነ እኛ የምንመልከውን ጣዖት አክብርልን አሉት። አከበረላቸው ለነሱ ብሎ። በዚህ ብቻ መሰላችሁ ያበቃው? ሰሎሞን እንደዚህ ያስደረገ ኃጢአት ከዚያሳ ለመጀመሪያ ጊዜ የእስራኤልን መንግስት የከፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። የእስራኤልን መንግስት ልብ በሉ። አዎ እስራኤል ከግብፅ ከወጡ ጀምሮ እስከ ሰሎሞን ቤተ መቅደሱን እስከሚገነባበት ጊዜ ድረስ 488 ዓመት ነው። 488 ዓመት ያልተከፋፈለውን መንግስት ወይም ሀገር የከፋፈለው የማን ኃጢአት ነው? የሰሎሞን ኃጢአት ነው። እግዚአብሔር ምን አለው? አንተ እንዲህ አድርገህ እንደበደልከኝ እኔም መንግስትህን ከሁለት እከፍላታለሁ አለው። አንተ የኔን መንግስት ወደ ጣዖት እንደወሰድከው እኔም ያንተን መንግስት ከሁለት እከፍላለሁ። ነገር ግን ስለ አባትህ ስለ ዳዊት ስል አንተ እያለህ አላደርገውም፣ በልጆች ዘመን ይከፈላል አለው። ከዚያ በኋላ በልጆቹ ዘመን በሮብዓም ጊዜ ኢዮርብዓምና ሮብዓም ሰሜን እስራኤልና
ደቡብ እስራኤል ብለው ሁለት ተከፈሉ ማለት ነው። 10ሩ ነገድ ሰሜን እስራኤል ሄዱ፣ ሰማርያን ከተማ አድርገው። 2ቱ ነገድ ኢየሩሳሌምን መናገሻ አድርገው ደቡብ እስራኤል ተባሉ። እነሱ ሲቆራቆሱ ሲዋጉ 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 ኖር ሲዋጉ ኖር። ምናልባትም እስከ ምን ያህል ጊዜ ተዋግተው ይመስላችኋል? በትንሹ ወደ 300 ዓመት እርስ በርስ ሲቆራቆሱ። ስንት ዓመት ነው ያልኳችሁ? 300 ዓመታትን ያክል ማለት ይሄም በትንሹ ነው። እርስ በርስ ሲቆሳቆሱ ሲቆራቆሱ ሲቆራቆሱ ኖሩ። ከዛ በኋላ ጌታ ሊወለድ 484 ዓመት ዓለም ሲቀር ሁሉንም እግዚአብሔር ደግሞ ጠራርጎ ግማሹን ወደ ባቢሎን ግማሹን ወደ ፋርስ አሳልፎ ሰጣቸው ማለት ነው። የኃጢአት አስከፊነቱ ከእግዚአብሔር ይለያል፣ ያርቃል፣ ሀገርን ይከፋፍላል፣ ሀገር ያጠፋል፣ ትውልድ ያሰድዳል፣ ለአራዊት አሳልፎ ይሰጣል። ምሕረት የሌላቸው እነ ናቡከደነጾር መጥተው መቅደሱን አቃጥለው የእስራኤልን ንጉሥ 2 ዓይኑን አውጥተው ንጉሱን ከፈረስ ጭራ ቋጥረው መሬት ለመሬት እየጎተቱ ወደ ባቢሎን ይዘውት ይሄዱ። የገዛ ልጆቹን ፊቱ አረዱ። ልጆቹ ሲታረዱ እንዳየ የልጆቹን መታረድ እንዳየ በዓይኑ ሌላ ሳያይበት ደግሞ ዓይኑን አወጡት። ዓይኑን አውጥተው ደግሞ ከፈረስ እግር ቋጥረው ደግሞ ባቢሎን እየጎተቱ ወሰዱት። ይሄ ሁሉ መከራ የማን ነው ስትሉ የሰሎሞን ኃጢአት ነው። ይሄ ሁሉ ያደረሰው ማለት ይሄ የኃጢአት መከራ እና እንግዲህ እግዚአብሔር ቤተሰቦች የአንድ ሰው ኃጢአት ሀገር ያጠፋል። ሰማችሁኝ? የስንት ሰው ኃጢአት ንገሩኝ እንጂ። አቤት! የአንድ ሰው ኃጢአት ምን ያጠፋል ነው ያልኳችሁ? ሀገር ያጠፋል። ሀገር ያጠፋል። የአንድ ሰው ኃጢአት ሀገር ያጠፋል። የአንድ ሰው ኃጢአት እስራኤል ወደ ኢያሪኮ ገብተው በሚዋጉበት ጊዜ ከአማሌቃውያን ጋር ተሸንፈው እንዲመለሱ ያደረጋቸው የአንድ ሰው ኃጢአት አይደለም? አካን የሚባል ሰው አንድ ሰው ኃጢአት አንድ ሰው ነውር ያለበት ሰው በመኖሩ እስራኤል ሰልፉን ተሸንፈው መጡ። እግዚአብሔርን ኢያሱ ጌታውን ምን አድርገን ነው እንድንሸነፍ ያደረግከን ሲለው ምንድነው ያለው? እርም የሆነውን ነገር ከመካከላችሁ አውጡ ነው ያለው። እርም የሆነ ነገር ማለት የተከለከለ ነገር ያደረገ ሰው አለ። ያን ሰው ካላወጣችሁት ኃይል አልሰጣችሁም አለው እግዚአብሔር። በዚያ ሰው ምክንያት እስራኤል ሁሉ ሊጠፋ ነበር በአንድ ሰው ኃጢአት። እንግዲህ እግዚአብሔር ሁላችንን መልሶን ንስሐ ካልገባን በእኛም ኃጢአት ሀገር ይጠፋል። እየጠፋ ያለ በእኔም ኃጢአት ሊሆን ይችላል፣ በሙላችን ኃጢአት። የኃጢአት አስከፊነቱ ይሄ ነው። አንደኛ ቀስ ቀስ እያደረገ ከእግዚአብሔር ማራቁ፣ ሁለተኛ አገር ማጥፋቱ፣ ሶስተኛ ከርስት መንቀሉ፣ መቅደስ ማስቃጠሉ፣ ትውልድ ማሳጣቱ። የኃጢአት አስከፊነቱ ይሄ ነው። እግዚአብሔር ብቻ ደስታው የሚሆንለት ሰው 10 የቅድስና ደረጃዎች አሉ። 10ኛው ላይ የደረሰ ሰው ነው። ወይም ከ8ኛው የቅድስና ማዕረግ በላይ እግዚአብሔር እንደ ስዕል በልቡናው የተሳለበት እሱ እንደ ሰሌዳ ሆኖ እግዚአብሔር የሚያበራበት ሰውየው ሰማይ እግዚአብሔር ፀሐይ የሆነ ሰው ብቻ ነው በእግዚአብሔር ብቻ መደሰት የሚችለው። እኛ አንዳንድ ቀን በእግዚአብሔር፣ አንዳንድ ቀን በቃ፣ አንዳንድ ቀን በክብራችን፣ አንዳንድ ቀን በስራችን ነው የሚሆነው። ይለዋወጥብናል፣ ይሻማናል። እየወጣን እየወረድ ነው። እስመ ህሊናሁ ለብእሲን ጊዜ ልደቱ እስከ ለተሞቱ ይትወላወል። ቅዱስ ዮሐንስ ዘኢየሩሳሌም ይቅርታ፣ ዮሐንስ ዘእስክንድርያ ሃይማኖተ አበው ምዕራፍ 52 ላይ ሲናገር የሰው ልጅ ህሊና ከተወለደበት ጊዜ ጀምሮ እስከ ሞቱ ድረስ ሲወጣ ሲወርድ ሲለዋወጥ ይኖራል ይላል። የሰው ልጅ ህሊና ወጭ ወራጅ ነው፣ ይለዋወጣል። እማይለወጥ የልብ ከተማ ያላት ይእቲ ማርያም ይቺ እመቤታችን ናት። ይትፌሳህ ልብኪ ወይትሊ አልቀርንኪ የሚባልላት እመቤታችን። ልብሽ ደስ ይለዋል በእግዚአብሔር የሚባልላት። እኛ አድገን ነው ከዚያ ደስታ የምንደርሰው። በእግዚአብሔር ብቻ የምትደሰት እግዚአብሔር ብቻ ያለባት ከተማ እንተ ኢርእያ አይነ ንስር፣ የንስሩ አይን ያላያት የታጠረችው ገነት፣ ያጠራት ደግሞ እግዚአብሔር መንፈስ ቅዱስ። ወመንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልእ ለኪ። የእግዚአብሔር መንፈስ በላይሽ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። መንፈስ ቅዱስ ያጠራት ከተማ እመቤታችን ነው። ቅዱስ ቄርሎስ ቅዱስ አትናቴዎስ በቅዳሴው ሲናገር መኑ ውእቱ ዘከማከ ዘከለለ መንበሩ በእሳት፣
እንዳንተ መንበሩን በእሳት ያጠረ ንጉስ ማን ነው ይላል። እንዳንተ መንበሩን በእሳት ያጠረ ንጉስ ማን ነው? መንበሩን እመቤታችን ናት። ያጠራት እሳት ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስ ያጠራት የቀጠራት ከተማ አጥሯ ቅጥሯ መንፈስ ቅዱስ ይሆናል። የድነት ቅጥር ያላት እርሷ እመቤታችን ናት። እና በዚህ ጊዜ ነፍሴ ሰውነቴ በእግዚአብሔር ደስ ይላታል። ሰውነቴ እግዚአብሔርን ምን ትለዋለች አለች? ታከብረዋለች አለች። ታከብረዋለች ማለት ከፍ ከፍ ታደርገዋለች አለች። ከፍ ከፍ ታደርገዋለች ስትል ለእግዚአብሔር ከፍታ ትጨምርለታለች ማለት አይደለም። የእግዚአብሔርን የመጨረሻውን ልዕልና የምትረዳው እመቤታችን ናት። ቅዱስ ያሬድ እንዲህ ይላል ኢሳይያስ ሙሴኒ ይቤ ዘርእዮ በአምደ ደመና ርእይክዎ ወስእንኩ ጠይቆቱ። በደመና ምሰሶ እግዚአብሔር የተነጋገረው ሙሴን እግዚአብሔርን አየሁት ሰማሁት ልረዳው ግን አልቻልኩም አለ ይላል። ኢሳይያስኒ ይቤ ርእይክዎ ወስእንኩ ጠይቆቱ። ኢሳይያስም እግዚአብሔርን አየሁት አልተረዳሁትም አለ። መጨረሻ ላይ ይዘረዝርና ማርያምኒ ትቤ እንተ ጾረቶ በከርሳ ርእይክዎ ወስእንኩ ጠይቆቱ። በማህፀኗ የወሰነችው ድንግል ማርያምም አየሁት ግን አልተረዳሁትም አለች ይላል በዝማሬው ሲናገር። ስለዚህ እመቤታችን ቅድስት ድንግል ማርያም እግዚአብሔር ጨርሶ አይታወቅም እንዳልኳችሁ በመጠን ነው የምናውቀው ብያችኋለሁ። ግን ለፍጥረት ከተፈቀደው የእግዚአብሔር ዕውቀት የመጨረሻውን የምታውቀው እመቤታችን። እንዲሁ ከሰው እጅ አይጣላችሁ ዘመዶች፣ ከቃሉ ጋር ናችሁ። እኔ እንዲሁም ከእግዚአብሔር ይልቅ እኮ እናንተን ነው የምፈራችሁ። ምክንያቱም እግዚአብሔር ምንድን ነው? በጣም ይቅር ባይ ነው። እውነት አሰብ ስንት ቀን ይቅር ብሎኛል፣ ስንት ቀን አልፎኛል እግዚአብሔር። ሰው ግን አያልፍም በእውነቱ ማለት ነው። አንድ ነገር አሁን እኮ እውነት ከልቤ ነው ስለ ራሴ እንዳላወራ እንጂ እኔ በምእመናን ማመስገን ተመክቼበት አላውቅም። የወደቅኩለት ደግሞ ጉድጓዱን ጠለቅ አድርጋችሁ ቆፍራችሁ እንደምትቀብሩኝ ስለማውቅ ማለት ነው። አሁን የምታደንቁትን ያህል ቃለ ሕይወት ያሰማል እንደው አባ እንደዚህ እንደምትሉኝ እንደው መቼም ደስ ብሎኝ አያውቅም። ብቻ በመዳናችሁ ደስ ይለኛል፣ ሳያችሁ ደስ ይለኛል፣ የክርስቶስ በመሆናችሁ ደስ ይለኛል። በቃ ክርስቲያን ሳይ ነፍሴን ነው ደስ የሚላት እንጂ ለኔ በምታደርጉት ምስጋና ግን ጠብም አይልም ልቤ። እናንተ እየተዋወቀን ከእናንተ እጅ አልውደቅ እንጂ የሆነ ኃጢአት ሰርቼ ብታገኙ ምን እንደምትሉ ታውቃላችሁ? እኔ ብያችሁ ነበር ድሮ ይሄ ሰውዬ አያያዙ አላማረኝም ብዬ ነበር የምትሉት እናንተ ማለት ነው። ስለዚህ የህዝብ ምስጋና መመኪያ አይደለም። በእውነቱ እውነት ሐሰት የሚያስመካ እግዚአብሔር ነው። ግን አንዳንድ ቀን ብታልፉንም ደግሞ ጥሩ ነው ለማለት ነው። በዚያው መልእክቱ ገብቷችኋል? አዎ እናንተ እያጠፋችሁ እየቻልናችሁ አይደለም፣ እኛንም ቻሉን።